ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ የገራዶ ትዕዛዝ አለኝ፣ ግን አብዛኛው ከኔ አይደለም፣ ሁሉንም ከሌላ ቦታ ነው የገዛሁት። ያው በችክችክ በሉት እና እስኪ ልጀምርላችሁ። አንድ ደርዘን የማንኪያ ማንጠልጠያ ይሄ ነው። ትናንሾችም አሉ፣ ሾካም አለው። ይሄ ዋጋ 2900 ብር። የወተት ማንጠልጠያ 3300 ዋጋ። እነዚህ ናቸው። ታያሉ። ካሜራማን ተቀየረ። እነዚህ ናቸው ማለት ነው። መሰካኪያ አላቸው። ያው እዛው ይሰካካ ቤታቸው ማለት ነው። ለምን እንደገና የቡና ስፍራ ደግሞ 700 ብር ነው የገዛሁት። ያው አዲስ ነኝ ይበል። የእቃ ማንጠፍጠፊያ 350 ይሄ የቆሻሻ ልብስ ማጠራቀሚያ ደግሞ እዚህ ታያችኋል። የቆሻሻ ልብስ ማጠራቀሚያ 700 የሻይ ካሳ ግማሽ ደርዘን 800 ብር እሱ ከኔ ነው። ይሄ የሻይ ዋንጫ ቡሽ የሚባለው አንድ ደርዘን ወስዳለኝ 1700 ብር ይመስላል። የፈንዲሻ ሳህን ትልቅና ትንሽ አለው። ትልቁ 500 ብር ነው የገዛሁት። ከፈታል፣ ይገጠማል ወደቂቱ። ጥበብ ረከቦት በትንሹና የጥበብ ሲኒ እሱንም ከኔ ነው ያነሳሁት። እዚህ ጋር የሚታይ ይመስለኛል። የጥበብ ሲኒ ደርዘኑ 1450 ረከቦቱ 1200። ድምላይት ረከቦት እዚህ ጋር በወርቃማ ነው ያዘዘችው። ዋጋ 4300። የሻይ ፔርሙስ ሁለት ነው። ዋጋ 5600። ይሄንም ከኔ ነው ያዘዘችው። ወይ ላሳያችሁ። ይሄ ማለት ነው 5600። የሳምቡሳ ጣውላ የሚታይ ባንድ አድርገዋለሁ ቦታ እንዲበቃይ ብዬ፣ ለዛ ነው እያነሳሳው ማሳየው። እዚህ ጋር አለ ትልቁ ማለት ነው 700 ብር። አንድ ደርዘን ኳሊቲ ሲኒ ማለት ነው 3400። ይሄን የሚያነሳቸው ይሄን አቀያይሬዋለሁ። ልብሱን አቀያይሬዋለሁ። እቃው አንድ አይነት ነው እና ይሄን ይመስላል። ይሄም ያው ነው ግን ልብሱን አቀያይሬዋለሁ። ስትመስላለች 3400። እሺ የውሃ ማሞቂያ ቦይለር እዚህ ከኔ ነው ይሄን የወሰደችው። ከኔ ጋር ያልመጡት ያኔ ኳሊቲ እንትን የፕላስቲክ ዘሮች ምናምን ናቸው። እዚህ ጋር ለታችን ደግሞ ዋጋ 2500 የውሃ ማሞቂያው ቦይለሩ ማለት ነው። 2 ሊትር በራድ 1400 በራዱ እዚህ 2 ሊትር በራድ እና 1 ሊትር በራድ 2 ሊትር በራድ 1450 1 ሊትር በራድ 950 እናት መፍጫ ትልቁ 2400 እዚህ ጋር ካሮት መፈቅፈቂያ 600 ብር ትልቁ ማለት ነው። እዚህ የወጥ እንጨት 400 ብር እዛ ጋር መጥበሻ 6000 3 ሀባ ነው። ይሄን ከኔ ነው የወሰደችው።
7 ስታር ስቶፕ 2500 ብር ከኔ ነው ይሄን የሚወሰደችው። መካከለኛ ጭልፋ 2 መካከለኛ ጭልፋ ብለኛለች። ትንሽ አሉ ግን ትላልቁን ያርኩላት። ይሄን የሚያክል ሁለቱ 900 ብር። አንድ አልጫ ጭልፋ 250 ብር። ሳንቼ የጁስ መፍጫ 6900 ብር። ሶስት 350 ሊትር በርሜል እዚህ ጋር እንደምታዩ 350 ሊትር ይላል። 4300 ብር። የኤሌክትሪክ ምጣድ በትልቁ ሳይዝ አለው። በነገራችን ላይ መካከለኛውን 13500 ብለውኛል። ትልቁ 15500፣ ትንሿ ደግሞ 12500 የሚልም አለ ማለት ነው። የውሃ ኮምፕሌት ጆክ 2600 ብር። ይኸው እዚህ ጋር በወርቃማው ይታያል። በወርቃማው ዲዛይን ማለት ነው። የሽንኩርት መደርደሪያ ትልቁ ነው። አልገጣጠምኩትም። ትንሹም አለ ግን ትልቁ ይሻላታል ብዬ ትልቁን ነው የገዛሁላት። 1100። የእጅ ማስታጠቢያ ሳሙና የሚይዘው 250። እንቁላል ስኒ 1 ደርዘን 1450 ብር ደርዘኑ ማለት ነው። የውሃ ብርጭቆ ግማሽ ደርዘን 850። ማጤሻ 350 እዚህ እንደሚታያችሁ ተስፋ አድርጋለሁ። እዚህ ጋር አለ። የሾርባ ማግ 1400 ብር 6 ፒስ ማለት 6 ሀባ 9 ፒስ ያስቤዛ 3800 ብር። በነገራችን ላይ ይሄ ፈልጌ ነው ያገኘሁት። ደራርቤው ነበር እየወዳደቀ ነው እንጂ 9 ሀባ ነው፣ 9 ፍሬ ነው ማለት ነው። ሱፍራ ይሄ 2 አይነት ያለው ማለት ነው። ይሄ ሱፍራ 400 ብር። የውሃ ጆክ ሌላ ዛኛለች 2800 ብር። ከዚህ ጋር አንድ ደርዘን ማንኪያ 400 ብር። አንድ ደርዘን የሻይ ማንኪያ ደግሞ 130 ብር። አንድ ደርዘን የሾርባ ሰሃን 1100 ብር። ከዛ ጋር 3 ፒስ የሽንኩርት መክተፊያ እዚህ ጋር ይታያችኋል 800 ብር። የልብስ አላቂ 1100 ብር። አንድ ደርዘን ማለት ነው። ቁርጥ መያዣ ያው ባይካም ነበረ ግን በዚህ ነው የምፈልገው ብላ 400 ብር ገዝቼላታለሁ። ይሄን ይመስላል የዛሬው ትዕዛዛችን። በነገራችን ላይ በጣም ከብዶኝ ነበር በጣም ምክንያቱም አንዱ እዛ ስለሆነ በጣም ከባድ ነው። ከዚህ ከኋላ ያለው የሌሎች ሰው ትዕዛዝ ነው፣ አላወጣሁትም። ያው ይሄን ስራና የዛሬ ይሄን ኢንሻአላህ የልጅቱን ነገር እልክና የሌሎችን ደግሞ ሰራለሁ አደርሳቸዋለሁ በየተራ። ይቅርታ ግን ስለከበደኝና የውጭ ዕቃ ነው የከበደኝ። በጥቅሉ የውጭ ዕቃ ያለበትን ቦታ ስለማላውቀው እዚህ እየሄድኩ ስለሆነ ነው። የኋላዎቹ ግን አብዛኛው ከኔ ስለሆነ የሚቆይባቸው አይመስለኝም። ግን ተረጋግታችሁ ጠብቁኝ ባይ